የኔ ወንድም አንድ ቁም ነገር ላጫውትህ። እስከ መጨረሻው ተከታተለኝ። ጠግበህ መብላት ከፈለክ በደንብ ተመገብ። የምግቡን ጣዕም ማጣጣም ከፈለክ በትንሹ ተመገብ። እያወራው ያለሁት ስለ ምግብ አይደለም፣ ስለ ህይወት እንጂ። የሁልህም ስህተት እዚህ ጋር ነው። የማትጠገበውን ህይወት፣ የማትጠገበውን ዓለም ለመጥገብ መሞከር ነው። ብዙ መሰብሰብ፣ ብዙ ማከማቸት አያጠግብህም። ምክንያቱም ጥጋብ ጣዕሙን ታበላሻለችና፣ ጣዕሙን መራራ ታደርገዋለችና። ህይወት እንደ ኬክ ናት፣ ለማጣጣም እንጂ ለመጥገብ መብላት የለብህም። ምክንያቱም መጨረሻ ላይ ይዘጋልና። ካስተዋልክም በጣም ትንሽ ነገር ጣዕም አላት። በትንሽ ነገሮች ውስጥ ብዙ ጣፋጭ ነገሮች አሉ። ለመደሰት በጣም ትንሽ ነገር ነው የሚያስፈልግህ። አላስተዋልከውም እንጂ። እና ሁሌም ቢሆን አስተውል። ማጣጣም ከመጥገብ ትበልጣለች። ትንሽ ነገርን በማድረግ ህይወትን አጣጥማት የኔ ወንድም። ዕውቀት እንደ ወርቅ ናት ከተባለ ስለ ዋጋዋ ብቻ የተነገረን አይምሰላችሁ። ዕውቀት በየቦታውና በቀላሉ እንደማትገኝ እየተነገረን እንደሆነ ልንገነዘብ ይገባል። ወርቅ ለምን ዋጋ ኖረው ካልገኝ በየቦታው ስለማይገኝ ብዬ መልስልሃለሁ። ስለዚህ ማንም የሚያወራው ነገር በየቦታው የምታገኘው ዕውቀት ዋጋ የሌለው ዕውቀት ነው እልሃለሁ። ቲክቶክና ሌሎች ማህበራዊ ሚዲያ ላይ የምታየውና የምትሰማው ነገር በሙሉ ዕውቀት ነው ብለህ አትጠቀም። ምክራቸው ደስ ስላለህ ብቻ አትቀበል። ምክንያቱም ብዙሃንን ለማብላት ተብሎ የተገነባ ኩሽና በእርግጥም የሚጣፍጥ ምግብ አይሰራበትም። ለጤናማ አስጊ ነው። ለዚያም ነው የዩኒቨርሲቲ ምግብ የማይጣፍጠው። ለምን? ለብዙሃን ተብሎ ነው የሚዘጋጀውና። ዕውቀትም እንደዛው ነች። ብዙሃን ጋር የምትደርስ ከሆነ ጣዕም አይኖራትም። ወርቅን ለመፈለግ እንደምትሄደው ወርቅን ለማግኘት እንደምትፈገው ሁሉ ዕውቀትንም ለመፈለግ መሄድ ይኖርብሃል። ሁሉ የሚያውቀው ሁሉ ጋር የደረሰ ዕውቀት ከሆነ ጣዕም የሌለው ዕውቀት ነው። በተመሳሳይም ዋጋ አይኖረውም። ስለዚህ እንደ ወርቅ የተሰወረችውን ዕውቀት ፈልግ። ከአረቦች አንድ የምወድላቸው አባባል አለ። እሱም ምን መሰላችሁ? ፈጣሪህን እመን፣ ፈጣሪህን ውደድ፣ በፈጣሪ ተማመን፣ ነገር ግን ግመልህን አጥብቀህ ማሰርህን እንዳትረሳ። በዚህ አጋጣሚ ምን ልልህ መሰለህ? ፈጣሪ ያለልኝና ምንም አይነት ችግር አይደርስብኝም ብለህ እንዳትዘናጋ። ፈጣሪ እስከወደደ ድረስ ይፈትናል፣ ችግር ይልክብሃል። እናም ወዳጄ የማይጠብቀው አምላክህን ጠብቅ። በዛው ልክም ለምንም ነገር ራስን አዘጋጅ። ከአያቴ የተማርኳቸው የምንጊዜ ምርጥ ትምህርቶች መሃል ቁጥር አንድ የምለው ይሄ ነው። አሁን ለእናንተ ማካፍላችሁ ይሆናል። ከዕለታት በአንዱ ቀን አያቴ ወጣ ባለበት እሱ እንደሚያደርገው ለማድረግ ብዬ የእሱን መነጽር በማድረግ የእሱን መጽሐፎች እያነበብኩኝ ነበር። ከወጣበትም ሲመለስ የእሱን መነጽር አድርጌ ለማንበብ ስታገል ተመለከተኝ። እንደ መቆጣትም ፈገግ እንደማለትም አይነት አስተያየትን ተመለከተኝ። መነጽሩንም ቀማኝና የሚከተለውን ነገር ተናገረኝ። አንተ ልጅ በሌሎች ሰዎች መነጽር ነገሮችን ለመመልከት አትሞክር። የራስህን መነጽር ፈልግ። የምትመለከትበትን መነጽር ለራስህ ፈልግ። ይህ የኔ መነጽር ነው፣ መነጽሬን ተውልኝ አለኝ። እያደግኩና ያለኝን ነገር ማሰብ ማሰላሰል ስጀምር በእርግጥም አያቴ ስለ መነጽር አልነበረም ሲናገር የነበረው እና የተማርኩት ቁም ነገር ይሄ ነው። አንተም ነገሮችን እንዲሁም ዓለምን በሌሎች ሰዎች መነጽር መመልከት የለብህም። ምክንያቱም ያ መነጽር፣ ያ እይታ የነሱ እንጂ ያንተ አይደለም። በእነሱ መነጽር ነገሮችን ስትመለከት ትርጉም አልባ ነገርን ነው የምትመለከተው። የራስን መነጽር ልፈልግ ይገባል። በሌላ አማርኛ የራስን ትርጓሜ ልፈጠር ይገባል። የራስህ እይታ ሊኖር ይገባል። የራስህ አመለካከት ሊኖርህ ይገባል። ምክንያቱም ነገሮች በራስህ መንገድ ስተረጉማቸው ነውና የሚጣፍጡት። የራስህ ጣዕም ይኖርህ። ይህን ህግ ለወደፊቱ መርሳት የለብህም። ነገሮች ከባድና መራር ሲሆኑብህ ራስህን እንደ ዕድለቢስ ሰው መቁጠር የለብህም። ነገሩን የምትመለከትበት መንገድ እንጂ ነገሩ በራሱ ዕድለቢስ አያደርግም። እናም አስተውል። ህይወት በመንገድ ላይ የምትላቸውን ፈተና የመቋቋም ኃይሉ በውስጥ አለ። ጀልባይቷንና ባህሯን ተመልከት። ባህሩ የጀልባዋ ጠላት ነው። ባህሩ በጀልባይቷ ከገባ ትሰምጣለች። ግን ልብ ብለህ አስተውል። ጀልባ ችግር የሆነባትን ባህር ተጠቅማ ትጓጓዝበታለች። አንተም እንደ ጀልባዋ በችግር ላይ ተረማምደህ ካሰብክበት መድረስ ይኖርብሃል። ለጀልባዋ ችግር የተባለው ውሃ መንገድ ሆናት እና ፈጣሪ በአንተ ላይ ያመጣው ፈተና እንዴት ላንተ መሸጋገሪያ መንገድን አይሆንም? ባህር ባይኖር ኖሮ ጀልባዋ አትፈጠርም ነበር። አንተም ችግር ባይከሰትብህ ጠንካራው ስብዕና አይፈጠርም ነበር። ችግር ሲመጣብህ፣ ችግር ሲገጥምህ ከችግሩ ጋር ሳይሆን መታገል ያለብህ ስለ ችግሩ ያለህን አመለካከት ነው።
መቀየር የሚኖርብህ። ያኔ ችግር ሙሉ በሙሉ ይፈታል። ይህ ቪዲዮ ለአንተ ነው። እንዴት እንደ ወንድ መኖር እንዳለብህ በደንብ ያስተምርሃል። አስተዋይ ከሆንክ ይህን ድል እንዳያመልጥ አድርግ። በጣም የማደንቀው ፐርዣዊው ገጣሚ ኦማር ካያም እንዲህ ብሎ ተናግሮ ነበር። አሁን ማለት ህይወት ናት፣ ህይወት ማለት ደግሞ አሁን ናት። ኦማር ካያም በእውነትም ታላቅ ነገር ነው የነገረን። ምን ያህል ሞኝ እንደሆንክ አስተውለሃል? ግን አንተ አሁንን እየረሳሃት ነው። ለዛም ነው ህይወት ትርጉም አልባ የሆነችብህ። አሁንን የሚቃወም ህይወትን ይቃወማል። አሁንን የማይኖር ህይወትን አይኖርም። እውነታውን ልንገርህ፣ ከአሁኗ ቅጽበት ውጭ ያለው ጊዜ ያለፈ ትዝታ ነው፣ አሊያ የማይታወቅ ነገር ነው። ትናንት ላትመለስ አልፋለች፣ ነገም ባንተ ቁጥጥር አይደለች። አሁንና አሁን ብቻ ነው ያለ። የአሁኗን ጊዜ ብቻ ነው የተሰጠ። ፍጠን ወንድሜ፣ የሞት መልአክ አዝራኤል ሳይመጣ አሁንን ኑር። ፍጠንና አሁንን በሌላ ስሟ ህይወትን ኑር። ፍጠን ወዳጄ፣ ጊዜ የለንም። አሁኑኑ የአሁኗን ቅጽበት ኑር። ይህ ጥያቄ በእርግጥም አይምሮን ይከፍተዋል። እስከ መጨረሻው ተከታተለኝ። ሊበላት እየበረረ የመጣውን ንስር የተመለከተችው በግ ንስሩ እንደ ሰይጣንና እንደ ኃጢአተኛ እየቆጠረች ለፈጣሪዋ የሚከተለውን ጸሎት አቀረበች። አምላኬ አምላኬ፣ እኔ እኮ እንደ ኃጢአተኛው ንስር ሌሎች እንስሳቶችን አልበላም፣ ግን ይሄ ኃጢአተኛ ንስር ሊበላኝ እየመጣ ነው ብላ ጸሎቷን አቀረበች። የኔ ጥያቄ እዚህ ጋር ነው። በጓ ሌሎች እንስሳቶችን ስላልበላች ጻድቅ ልንላት እንችላለን? እንድመልሰው ከሰጣችሁኝ መልሱ ግልጽ ነው። በጓ አቅም ስለሌላት እንጂ ጻድቅ ሆና አይደለም። ንስር ማደን ተፈጥሮ ነው። በጓ ደግሞ መታደን ዕጣ ፋንታዋ። አንዳንድ ሰዎች በበጓ ትመሰላላችሁ። አቅመ ቢስ ሆናችሁ እንጂ ጻድቅ ወይም ጥሩ ሰው ሆናችሁ አይደለም። ጀስት አቅመ ቢስ ናችሁ። ይህን ጥያቄ ለራሳችሁ ጠይቁ እና መልሱን ኮሜንት ላይ አስቀምጡልኝ።